ሰላም የስፖርት ቤተሰቦች፣ ዛሬ ደግሞ ስለ አርሰናል አንድ በጣም ወሳኝና አስገራሚ ጉዳይ እናነሳለን። ምስሉን ተመልከቱት። አርቴታና ተጫዋቾቹ ዋንጫውን በእጃቸው ይዘዋል። ብዙ ሰው ስለ አጥቂ መስመር ብዙ ይወራል፣ ነገር ግን እውነተኛው የዋንጫ ሚስጥር ያለው መከላከያቸው ላይ ነው። ዛሬ የምንፈታው ሚስጥር ግን ይህ ነው። 5 ጨዋታ 5 ድልና በአንድ ጎል የተቆለፈ የኋላ መስመር። አብዛኛው ጊዜ በፕሪሚየር ሊግ መጨረሻ ላይ ቡድኖች ድካም ያጠቃቸዋል፣ ጭንቀት ይበዛል፣ ስህተቶች ይበዛሉ። ነገር ግን አርሰናል በዚህ ወቅት ያሳየው የአእምሮና የአካል ጥንካሬ በእውነት የሚያስገርም ነው። ተመልከቱ። የመጨረሻዎቹ 5 የሊጉ ጨዋታዎች የዋንጫ ዕጣ የሚወሰንበት፣ የጫናው ከፍተኛ ደረጃ ላይ የሚደርስበት ሰዓት ነው። በዚህ ሰዓት አርሰናል 5ቱን ጨዋታዎች አሸንፏል። እዚህ ጋር ትልቁ ነገር አሸናፊ መሆናቸው ብቻ አይደለም። በእነዚህ 450 ደቂቃዎች 5 ጨዋታዎች ውስጥ የተቆጠረባቸው አንድ ጎል ብቻ ነው። ይህ ማለት በአማካይ በየጨዋታው ግብ የመቆጠር እድሉ ወደ 0 ማለት በሚቻል ደረጃ አጥብበውታል። ተጋጣሚዎቹ በሙሉ እንደ ብረት ግድግዳ የመጣባቸው የአርሰናል ተከላካይ ክፍል መስበር አልቻሉም። ይሄ ተራ መከላከያ አይደለም። ይህ የጨዋታ መቆጣጠር ወይም ታክቲካል ዲሲፕሊን ጥበብ ነው። አርሰናል ከዚህ ቀደም መጨረሻ ላይ ይወድቃል በሚል ስም ተሰጥቶት ነበር፣ ነገር ግን በዚህ ዓመት ያንን ታሪክ ሰብረውታል። ይህ ስታቲስቲክስ አንድ ነገር ብቻ ነው የሚነግረን። አርሰናል አሁን አደገኛ ቡድን ሆኗል። ጎል የሚያስቆጥር ብቻ ሳይሆን ጎልም የማይቀበል ቡድን። ለአንድ አሰልጣኝ ከዚህ የበለጠ ምን ህልም አለ? ይህ በየጨዋታው በነበረው ጫና ውስጥ ይህንን የጥንካሬ ደረጃ ማሳየት የቡድኑ የመሪነት ባህሪ ዊኒንግ ሜንታሊቲ በግልጽ የሚያሳይ ነው። እናንተስ ምን ታስባላችሁ? ይህን የመሰለ ጠንካራ መከላከያ የገነባው አርቴታ በሚቀጥለው የውድድር ዘመን ይህንን አቋም ይዞ በመውጣት ሌላ ዋንጫ ሊያመጣ ይችላል? ወይስ ይህ የውድድር ዘመን መጨረሻ ላይ የታየ የተለየ መነቃቃት ብቻ ነው? ሀሳባችሁ ኮሜንት ላይ አስቀምጡልኝ። አርሰናል በዚህ ዓመት ለዋንጫ ያበቃው ይህ ጥንካሬው ነው ትላላችሁ? የቪዲዮው ይዘት ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ የትንታኔ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።